አሁን ላይ ሁላችንም ዩቲዩበር መሆን እንፈልጋለን። በዩቲዩብ ገንዘብ መስራት እንፈልጋለን። በዩቲዩብ ቢዝነሳችንን ማስተዋወቅ እንፈልጋለን። በዩቲዩብ እውቀታችን ሼር ማድረግ እንፈልጋለን። ነገር ግን ይህ የሚሆነው የዩቲዩብ ቻናላችንን በትክክለኛ መንገድ ከከፈትን ብቻ ነው። እናም ዛሬ 100% ትክክለኛ የሆነ የዩቲዩብ ቻናል አከፋፈት በአራት ስቴፖች እናያለን። እስከ መጨረሻው ተከታተሉ። አንድም ስቴፕ መሳት የለባችሁ። አንዷን ስቴፕ ከሳታችሁ የዩቲዩብ ቻናላችሁን በዜሮ ነው የምታባሉ። ስለዚህ እስከ መጨረሻው መከታተላችሁን እንዳትረሱ። ዩቲዩብ ለመጀመር የመጀመሪያው ስቴፕ ኢሜል መክፈት ነው። ዩቲዩብ ላይ ትገባላችሁ። ቀጥታ ዩቲዩብ ላይ እንደገባችሁ ከስር ዩ የምትላለች ወይም የዩቲዩብ ፕሮፋይል አይከኗን አንድ ጊዜ ትጫናታላችሁ። ኦልድ ኢሜል ካላችሁ ልክ እንደዚህ ይመጣላችኋል። እኛ አሁን አዲስ ኢሜል ስለሆነ መክፈት የምንፈልገው ለምን አዲስ ኢሜል እንከፍታለን? ከአሁን በፊት የተለያዩ ዌብሳይቶች ላይ ወይም ሶሻል ሚዲያዎች ላይ ገብታችሁበት ይሆናል። በዛ ባሮጌው ማለት ነው። ጤነኛ ላይ ሆኑ ስለሚችሉ ሀክ የመደረጋችሁ ፕሮባቢሊቲ ከፍተኛ ሊሆን ይችላል። ስለዚህ በአዲስ ኢሜል ነው የምንከፍተው። ስዊች አካውንት ትሉትና የፕላስ ምልክቷን አንድ ጊዜ ትጫናታላችሁ። ልክ ፕላስ ምልክቷን እንደተጫናችኋት ቼክ ኢንፎርሜሽን ብሎ ይመጣላችኋል። ከዛ የራሳችሁን አሁን በፊት ስልካችሁን ስትከፍቱ የሚመጣላችሁን ፓስዋርድ እሱን ታስገቡታላችሁ። ልክ እንደዚህ ፓስዋርዳችሁ እንዳስገባችሁለት ወይም የጣት አሻራችሁን እንዳስገባችሁ ሰው እንደዚህ ይመጣላችኋል ማለት ነው። አዲስ ኢሜል ስለሆነ መክፈት የምንፈልገው እኛ ክሬት አካውንት እንላታለን። ክሬት አካውንት ስንለው የሚመጣልን ፎር ማይ ፐርሰናል ይላል። ፎር ወርክ ኦር ቢዝነስ የሚል ይመጣልናል። እኛ ግን የምንፈልገው አሁን ፎር ማይ ፐርሰናል ዩዝ ነው። ፎር ወርክ ኦር ማይ ቢዝነስ የምንል ከሆነ የራሳችን ድርጅት ወይንም ካምፓኒዎች አብዛኛውን ጊዜ ለዛ ነው የምንጠቀመው ማለት ነው። በጋራ የምንሰራው ነገር ሲኖር ይሄንን እንመርጣለን ማለት ነው። ስለዚህ እኛ አሁን ፎር ማይ ፐርሰናል ዩዝ እንለዋለን ማለት ነው። እዚህ ጋራ ክሬት ጉግል አካውንት ይላል። ስለዚህ የራሳችሁን ጉግል አካውንት ክሬት እንድታደርጉ እዚህ ጋራ ይጠይቃቸዋል ማለት ነው። ፈርስት ኔም ይላል። ፈርስት ኔም ላይ ትክክለኛ የራሳችሁን ስም ነው ማስገባት ያለባችሁ። እኔ ትክክለኛ የሆነ የራሴን ስም አስገባለሁ። ዘን ሁለተኛው ላይ የአባታችሁን ስም ትክክለኛ የሆነ የአባታችሁን ስም ማስገባት አለባችሁ። ቀጥታ እንደዚህ ካስገባችሁ በኋላ ኔክስት ትሉታላችሁ ማለት ነው። ቤዚክ ኢንፎርሜሽን ላይ ኢንተር ዮር በርዝ ዴት ኤንድ ጀንደር ይለናል። ትክክለኛ የሆነ የተወለድንበትን ቀን፣ ወር እና ዓመተ ምህረት በትክክለኛ መንገድ እናስገባለን ማለት ነው። ትክክለኛ የሆነ የተወለድኩበትን ቀን አስገባለሁ። የተወለድኩበትን ወር ትክክለኛ የሆነ ወሩን አስገባለሁ። እንደዚሁም ትክክለኛ የሆነ ዓመተ ምህረት አስገባለሁ ማለት ነው። እዚህ ጋራ ላስታውሳችሁ የምፈልገው ነገር ግዴታ እድሜያችሁ ከ18 ዓመት በላይ አድርጋችሁ ነው የኢሜይላችሁን መክፈት ያለባችሁ። ለምን ካላችሁ ምክንያቱም በኋላ ላይ ሞኔታይዝ ስትደረጉ ከ18 ዓመት በላይ የሆነ ካታጎሪ ነው የሚፈልገው ማለት ነው ዩቲዩብ። ስለዚህ ግዴታ ከ18 ዓመት በላይ መሆን አለበት ማለት ነው። ጀንደራችሁን እዚህ ጋራ ፊሜል ከሆናችሁ ፊሜል ትሉታላችሁ፣ ሜል ከሆናችሁ ሜል ትሉታላችሁ ማለት ነው። እኔ ሜል ስለሆንኩ ሜል እለዋለሁ። ከዛ ኔክስት እለዋለሁ ማለት ነው። ቹዝ ዮር ኢሜል አድሬስ ይላችኋል። ስለዚህ አንደኛውን ትመርጡለታላችሁ ማለት ነው። እናንተ የምትፈልጉ ከሆነ በራሳችሁ ክሬት ብላችሁ መቀጠል ትችላላችሁ። እኔ የመጀመሪያው ስለተመቸኝ የመጀመሪያዋን እወስዳታለሁ ማለት ነው። ኔክስት እለዋለሁ። ሰው እዚህ ጋራ ፓስወርድን ታስገቡ ይጠይቃችኋል። ፓስወርዳችሁን ታስገባላችሁ። እዚህ ጋራ ፓስወርድ ስታስገቡ ደግሞ ሌተሮቹ ካፒታል እና ስሞል መሆን አለባቸው። ቁጥሮችን ማስገባት አለባችሁ። ሲቀጥል ደግሞ ሲምቦሎችን ማስገባት አለባችሁ ማለት ነው። ስትሮንግ የሆነ ፓስወርድ ነው ክሬት ማድረግ ያለባችሁ። ስትሮንግ የሆነ ፓስወርድ አስገባው ማለት ነው። እኔ ከዛ ኔክስት ትሉታላችሁ። ኢሜላችን በሚገባ ከፍተናል። ስለዚህ ኔክስት እንለዋለን። ሶ ፕራይቬሲ ኤንድ ተርምስ አለ። አግሪ ማለት አለብን። አግሪ እንላለን። እንደ ኔትወርካችሁ ፍጥነት ይከፍትላችኋል ማለት ነው። ሶ አሁን ላይ በዛው በከፈታችሁት ኢሜል ግቡ ነው የሚላችሁ። ኢሜላችሁን በሚገባ ከፍታችኋል ማለት ነው። የዩቲዩብ ቻናላችን መክፈት ነው የሚሆነው። ስለዚህ ክሮም ላይ እንገባለን። ክሮም ላይ እንደገባችሁ ሰርች ባሯ ላይ youtube.com ብላችሁ ሰርች ታጋላችሁ። ልክ እንደዚህ እንደምትመለከቱት ሰርች ስታደርጉ እንደዚህ ይመጣላችኋል። 3 ነጠብጣቧን አንድ ጊዜ እንጫናትና ከዛን ዴስክቶፕ ሳይት እንላታለን ማለት ነው። ልክ እንደ ኮምፒውተር እንድንጠቀም ማለት ነው።
ከአሁን በፊት የዩቲዩብ አካውንት ካላችሁ ወይም የጉግል አካውንት ካላችሁ ከላይ እንደምትመለከቷት ኤስ የምትሏት ትታያቸዋለች አይደል? እንደዚህ ይመጣላችኋል ማለት ነው። ከሌለ ግን ሳይን ኢን የሚል ነው የሚመጣላችሁ። ኤስ የምትሏን ወይም የፕሮፋይል አይከኗን አንድ ጊዜ እንጫናታለን። ከዛን ስዊች አካውንት ትሉታላችሁ። ልክ እንደዚህ እንደምትመለከቱት ይመጣላችኋል። ቅድም የከፈትነው አዲስ ኢሜል ከስር ይመጣልናል። እሱን አንድ ጊዜ እንጫናታለን። ልክ እንደዚህ እንደምትመለከቱት ባዶ የሆነ ከአሁን በፊት ሰርች ያልተደረገበት ይመጣልናል ማለት ነው። ኢሜላችን ስንከፍት ያስገባነው ስም የመጀመሪያ ሌተሯን ያመጣልናል ማለት ነው። አብርሃም ከሆነ አብርሃም ብሎ ያመጣልናል። ጌታ ባለው ከሆነ ጌታ ባለው ብሎ ያመጣልናል። እዚች ከላይ እንደምትመለከቷት እሷን ፕሮፋይል አይከን አንድ ጊዜ ትጫናታላችሁ ማለት ነው። ከዛም ክሬት ቻናል የሚል አለ። አሁን የዩቲዩብ ቻናላችን ክሬት ልናደርግ ነው ማለት ነው። ክሬት ቻናል እንላታለን። የዩቲዩብ ቻናላችሁን ስም እዚህ ኔም ቦታ ላይ ታስገባላችሁ። እዚህ ጋራ ፕሮፌሽናል የሆነ የራሳችሁን የዩቲዩብ ቻናል ስም ነው የምታስገቡት። ስማችሁን ታጽፉና እኔ አሁን ስማርት ስቱዲዮ ልበለው። ልክ እንደዚህ እንደምትመለከቱት ስማርት ስቱዲዮ ብየዋለሁ የኔን ቻናል ስም። ከስር ሃንድል ኔም ያመጣልናል። ይቺ አሁን ዩኒክ ናት። የቻናላችን ስም ዩኒክ ስም ናት ማለት ነው። በዚች ሰርች ቀጥታ ዩቲዩብ ላይ ገብታችሁ በዚህ ሰርች ስታደርጉ የእናንተን ቻናል ስም መጀመሪያ ላይ ያመጣዋል ማለት ነው። ይችንም ማስተካከል እንችላለን። እንዲያዝልን ሾርት አድርገን መጻፍ እንችላለን። ልክ እንደዚህ እንደምትመለከቱት ስማርት ስቱዲዮ 3 ብየዋለሁ። ይሄንን አስገብታችሁ ከጨረሳችሁ በኋላ ክሬት ቻናል ትሉታላችሁ ማለት ነው። ልክ እንደዚህ እንደምትመለከቱት ስማርት ስቱዲዮ ብሎ ቻናላችን ከፍቶልናል ማለት ነው። የዩቲዩብ ቻናላችን ከፍተን ጨርሰናል። ወሳኝ የሆኑ ሴቲንጎችን እናስተካክላለን። ይህንን ሴቲንግ ለማስተካከል እንደዚህ እንደምትመለከቱት የዩቲዩብ ቻናላችሁ መጥቶላችኋል። እሱን አንድ ጊዜ ትጫኑታላችሁ። እንደዚህ እንደምትመለከቱት ይመጣላችኋል። ከዛን ዩቲዩብ ስቱዲዮ ብላችሁ ትገባላችሁ። ልክ እዚህ ጋራ ሁለት ኦፕሽን ይሰጣችኋል። ዩቲዩብ ስቱዲዮ እና በክሮም ልክፈትላችሁ ይላችኋል። እናንተ በክሮም ትከፍቱታላችሁ ማለት ነው። ልክ እንደዚህ እንደምትመለከቱት ይመጣላችኋል። እነዚህን ወሳኝ የሆኑ ሴቲንጎችን የምናስተካክልበት ቦታ እዚህ መጨረሻ ላይ የሴቲንግ ምልክቷ ትታያችኋለች። እሷን አንድ ጊዜ ትጫናታላችሁ። ልክ እንደዚህ እንደምትመለከቱ ከፍቶላችኋል። ከዛን ቻናል የምትለዋ ላይ አንድ ጊዜ ትጫናታላችሁ ማለት ነው። ከዛን ቤዚክ ኢንፎርሜሽን፣ አድቫንስ ሴቲንግ እንደዚሁም ፊቸር ኢሊጂቢሊቲ ይላል። ከቤዚክ ኢንፎርሜሽን ጀምረን ወደ ቀጣዮቹ ስቴፖች እንሄዳለን ማለት ነው። ልክ እዚህ እንደምትመለከቱት ቤዚክ ኢንፎርሜሽን ላይ ካንትሪ ሬዚደንስ ይለናል። የዩቲዩብ ፓርትነርሺፕ የሆኑ አገሮች ላይ ነው ይህንን የምናደርገው። ስለዚህ ኢትዮጵያ ደግሞ የዩቲዩብ ፓርትነርሺፕ ላይ የለችበትም። ይህንን እንቀይራለን ማለት ነው። ግዴታ የዩቲዩብ ፓርትነርሺፕ ላይ የሆነ ካንትሪ መሆን አለበት ማለት ነው። ይህ ሬዚደንስ ካንትሪዎች ማለት ነው። እኔ ዩናይትድ ኪንግደም ላይ አደርገዋለሁኝ። እዚህ ላይ የኢትዮጵያም አለች፣ ግን የዩቲዩብ ፓርትነርሺፕ ስላልሆነች ነው ያልመረጥናት ማለት ነው። ስለዚህ እዚህ ላይ ኢትዮጵያ ላይ ካደረጋችሁት ምንም ሞኔታይዝ አትደረጉ፣ ሲቀጥል ደግሞ ምንም አይነት ብር አትሰሩም ማለት ነው። ስለዚህ ሌላ ከኢትዮጵያ ውጭ የሆኑ ለዩቲዩብ ፓርትነርሺፕ የሆኑ ካንትሪዎች ላይ ነው የምንመርጠው ማለት ነው። ልክ እንደዚህ እንደምትመለከቱት እኔ ዩናይትድ ኪንግደም የሚለውን መርጫለሁ ማለት ነው። ከስር ኬወርዶች ይላል። ኬወርዱን የእናንተን የዩቲዩብ ቻናል ይገልጻል የሚለውን ወርዶች ወይም ሰርች ሲደረግ የእናንተ የዩቲዩብ ቻናል መጀመሪያ ላይ እንዲመጣላችሁ የሚያደርግ ኬወርድ ነው። እነዚህን ኬወርዶች ከእናንተ የዩቲዩብ ኮንተንት ጋራ የተያያዘ ትሞላላችሁ ማለት ነው። ሰርች ሊደረጉ የሚችሉ ኬወርዶችን ሰርች እያደረጋችሁ ታስገባላችሁ ማለት ነው። የቀጣዩ ስቴፕ ስንሄድ አድቫንስ ሴቲንግ ላይ ማስተካከል ያለብን ወሳኝ የሆኑ ነገሮች አሉ። እነሱን እናስተካክላለን ማለት ነው። ልክ እንደዚህ እንደምትመለከቱት
የእናንተ የዩቲዩብ ቻናል የህፃናት ነው ወይስ የአዋቂዎች ነው ይላል። እዚህ ጋራ መስት ነው። እናንተ ማስተካከል ያለባችሁ የአዋቂ ነው የምትሰሩት ማለት ነው። የህፃናቶች ሳይሆን የትላልቅ ሰዎች ነው የምትሰሩት። የኪድ ካደረጋችሁት ማስታወቂያዎች እዚህ ላይ ስለማይለቀቅ ማለት ነው። ይህ ማለት ደግሞ ህፃናቶች ያልሆነ ነገር እንዳያዩ ስለሚፈለግ ነው ይህ ማስታወቂያ ራን የማይደረግበት ማለት ነው። ስለዚህ እኛ የምንለው ኖ ሴትስ ዘ ቻናልስ ሜድስ ፎር ኪድስ ብለን ሰሌክት እናደርገዋለን። ኔክስት ስቴፕ ላይ ፊውቸር ኤንድ ኤሊጂቢሊቲ የሚለው ላይ እንሄዳለን። ሶ እዚህ ላይ እንደምትመለከቱት የመጀመሪያው ስታንዳርድ ፊውቸር በርቶልናል። ይህ ስታንዳርድ ፊውቸር መብራቱ ብዙ ጥቅሞች እናገኝበታለን። የተለያዩ ፕሌይሊስቶችን ክሬት እንድታደርጉ ያግዛል ይህ ስታንዳርድ ፊውቸር መከፈቱ። እንደዚሁም አዲስ ቪዲዮዎችን እንድትጭኑ ያግዛችኋል። ኔክስት እንደምትመለከቱት ሁለተኛ ላይ ያለው ኢንተርሚዲየት ፊውቸር ነው። ይህ ኢንተርሚዲየት ፊውቸር መስት ነው፣ መብራት ይኖርበታል ማለት ነው። እኛ ቬሪፋይ ማድረግ አለብን። ይህን ቬሪፋይ ስናደርግ የምናገኛቸው ብዙ ጥቅሞች አሉ። ከስተም ተምኔሎችን እነዚህን ተምኔሎችን የፊት ገጾችን እንድንጭን ያግዘናል ማለት ነው። ላይቭ ስትሪም ላይ እንድንገባ ያግዘናል። እንደዚሁም ሎንግ የሆኑ ከ15 ደቂቃ በላይ የሆኑ ቪዲዮዎችን እንድንጭን ይህ ሴቲንግ መብራቱ እነዚህን ሁሉ ጥቅሞች እናገኛለን ማለት ነው። ይህንን ለማግኘት ቬሪፋይ ማድረግ አለብን። ቬሪፋይ ፎን ነምበር ይላል። በስልካችን ቬሪፋይ ማድረግ ይኖርብናል። ልክ እንደዚህ እንደምትመለከቱት ቬሪፋይ ፎን የምትለዋን አንድ ጊዜ ትጫኗታላችሁ። ልክ እንደዚህ እንደምትመለከቱት ይመጣላችኋል ማለት ነው። ከላይ በሜሴጅ ቬሪፋይ ላድርጋችሁ ወይስ ደውዬ ቬሪፋይ ላድርግ ይላል። እዚህ ጋራ እኛ በሜሴጅ እንዲደርሰን ነው የምናደርገው ማለት ነው። እዚህ ጋራ ሰሌክት ዮር ካንትሪ ይላል። እዚህ ጋራ የራሳችንን ካንትሪ ነው የምናስገባው። ይህ ማለት ደግሞ የስልክ ቁጥራችን የኢትዮጵያ መሆን አለበት ማለት ነው። ኢትዮጵያ የሚለውን እዚህ ጋራ እናስገባለን። መስት ነው፣ ካልሆነ ሜሴጅ አይገባልንም ማለት ነው። ኢትዮጵያ ያለችበትን ቦታ ፈልገን ሰሌክት አድርገን እናስገባለን ማለት ነው እዚህ ጋራ። እንደምትመለከቱት እኔ አስገብቻለሁ ማለት ነው። ስልካችሁን 09 ብላችሁ ነው የምትጀምሩት። የራሴን ስልክ ቁጥር አስገባው፣ ከዛ ኔክስት እለዋለሁ ማለት ነው። ትንሽ ተጠብቁትና ሜሴጅ ይገባላችኋል። ያንን ሜሴጅ ታስገባላችሁ። ምንም ሳይቆይ በቃ ሜሴጅ ላከልን። ይህንን ሜሴጅ እናስገባለን ማለት ነው። እናንተ ሜሴጅ ይልክላችኋል፣ እሱ ሜሴጅ ታስገባላችሁ ማለት ነው። ከዛ ኔክስት ላይ ሰሚት የሚለውን ትጫኑታላችሁ ማለት ነው። ልክ እንደዚህ እንደምትመለከው ፎን ነምበር ኢዝ ቬሪፋይድ ዩ ካን ክሎዝ ዘ ዊንዶ ይላችኋል። ከዛን ወደ ነበረው ትመልሱታላችሁ ማለት ነው። ልክ እንደዚህ እንደምትመለከቱ ቬሪፋይ አድርገን ጨረስን ማለት ነው። ቅድም ገባንበት ላይ ተመልሰን ስንገባ ልክ እንደዚህ እንደምትመለከቱት ኢንተርሚዲየት ፊውቸር የሚለው በርቶልናል ማለት ነው። ኔክስት አድቫንስ ፊውቸር የሚላለ አድቫንስ ፊውቸር የሚበራላችሁ አብዛኛውን ጊዜ የራሳችሁን ቪዲዮ አፕሎድ ስታደርጉና ሂስትሪያችሁን ቢልድ ስታደርጉ ነው። እንደዚሁም አንዳንድ ጊዜ ደግሞ በናሽናል አይዲ እና እንደዚሁም ፌሳችሁን ለ6 ሰከንድ ያክል ሪከርድ አድርጋችሁም ይከፍትላችኋል ማለት ነው። ከስተማይዜሽን እና ብራንዲንጉን በደንብ እናስተካክላለን ማለት ነው። የዩቲዩባችንን ብራንድ እንደዚሁም ባነሮች እና ሎጎውን በሚገባ እናስተካክላለን። እሱን ለማስተካከል እዚች ከስር የምትመለከቷት የኤዲቲንግ ምልክት አለች። እሷን አንድ ጊዜ ትጫናታላችሁ። እንደዚህ እንደምትመለከቱት ከስተማይዜሽን ቻናል ብሎ ይከፍትላችኋል። በአዶቢ ፎቶሾፕም ሊሆን ይችላል ወይም በካንቫ የራሳችሁን የዩቲዩብ ባነር መስራት ትችላላችሁ። ልክ እንደዚህ ባስቀመጠላችሁ ፒክሰል እና ሜጋባይት ባልበለጠ አዘጋጅታችሁ ማስገባት ትችላላችሁ ማለት ነው። እኔ አዘጋጅቻለሁ፣ ስለዚህ አፕሎድ አድርገዋለሁ ማለት ነው። የዩቲዩብ ባነሬን ላስገባ ማለት ነው። አፕሎድ የምትለዋን አንድ ጊዜ ጫናት አለሁኝ።
እዚህ ጋራ ሰርች ያስቀመጥኩት ባነር አለ። እሱን አንድ ጊዜ ሰሌክት አድርገውና ባነሬን አስገባለሁ ማለት ነው። ልክ እንደዚህ እንደምትመለከቱት ይከፍትላችኋል። አስገብተን እንደጨረስን እንደዚህ ደን እንለዋለን። እንደዚህ እንደምትመለከቱት የዩቲዩብ ባነራችንን በሚገባ አስገብቶልናል። ሎጎ ነው የሚቀረን። ሎጎአችንን እናስገባለን ማለት ነው። ሎጎአችንም ልክ እንደዚሁ የራሱ የሆነ ሪኳየርመንት አለው። እነዚህን ከ4 ሜጋባይት ያልበለጠ እንደዚሁም በተቀመጠላችሁ ፒክስል መሰረት ሰርታችሁ ታዘጋጁና ታስገባላችሁ ማለት ነው። ወይንም የራሳችሁን ፎቶ ማስገባት ትችላላችሁ። እዚህ ላይ እኔ የራሴ ያዘጋጁት ሎጎ ስላለ እሱን አስገባለሁ ማለት ነው። ቀጥታ ሄድና አፕሎድ እለዋለሁኝ። ልክ እንደዚህ እንደምትመለከቱት የዩቲዩብ ሎጎን አስገባሁኝ። ከዛ ካስገባው በኋላ ደን እለዋለሁ ማለት ነው። እዚህ ጋራ አንድ ቲፕ የምሰጣችሁ የዩቲዩብ ሎጎችን ለመስራትም ቻትጂፒቲን ራሱን መጠየቅ ትችላላችሁ። ሎጎ ስራልን ብትሉትም ይሰራላችኋል ማለት ነው። እንደዚህ በሚገባ የዩቲዩብ ባነራችንና የዩቲዩብ ሎጎአችንን በደንብ በሚገባ አስገብተናል። ልክ እንደዚህ እንደምትመለከቱት ከስር የራሳችሁንም የዩቲዩብ ዲስክሪፕሽን መጻፍ ትችላላችሁ። ስለ ዩቲዩባችሁ የሚያወራ አጭር መግለጫ መጻፍ ትችላላችሁ ማለት ነው። እንደዚሁም ከስር እንደምትመለከቱት ሊንክ የሚል አለ። ሊንካችንን የተለያዩ ሊንኮች ይኖሩናል። የቴሌግራም ሊንክ ሊኖረን ይችላል። እንደዚሁም የዩቲዩብ የቲክቶክ ሊንካችንን እዚህ ሊንክ በሚለው ቦታ ላይ ማስገባት እንችላለን ማለት ነው። ኔክስት ላይ ቪዲዮ ኤንድ ዋተርማርክ ይላል። እዚህ አንዳንድ ቪዲዮዎች ላይ ከስር በኩል አይታችኋቸው ከሆነ የራሳቸው ዋተርማርክ አላቸው። ጀስት ሰብስክራይብ አድርጉኝ የሚሉ ዋተርማርክ አለ። እሱን ለማስገባት ነው። የራሱ የሆነ ሪኳየርመንት አለው። እነሱንም ከ1 ሜጋባይት ያልበለጠና እንደዚሁም የራሱ የሆነ የፒክስል ስታንዳርድ አለው። እሱን ሰርታችሁ ማስገባት ትችላላችሁ ማለት ነው። ሙሉ ይህንን አስገብታችሁ ከጨረሳችሁ በኋላ ፐብሊሽ ትሉታላችሁ። ልክ እዚህ እንደምትመለከቱት ከላይ ቪው ቻናል የሚል አለ። እሱን አንድ ጊዜ መጫን ትችላላችሁ ማለት ነው። የራሳችሁ ቻናል ምን አይነት ገጽታ እንዳለው ለማየት ማለት ነው። ልክ እንደዚህ እንደምትመለከቱት ጽድት ያለ የዩቲዩብ ሎጎና ባነር ገብቶለታል። ስለ ብራንዱ የሚገልጽ ማለት ነው። ብራንዳችንን እንደዚህ በሚገርም ሁኔታ ሰርተናል።